ኤቫ ትባላለች። ቲክቶከር ነች። የ13 ዓመት ልጅ ስትሆን ቲክቶክ ላይ ዘፈኖችን እየዘፈነች ትሰራለች። እናም በጣም ብዙ ተከታዮች አሏት። ወደ 1.2 ሚሊዮን የሚደርሱ። ጎልበርግ የሚባል የአንድ የ18 ዓመት ወጣት ትኩረትን ትስባለች። በየቪዲዮቿ ስር ኮመንቶችን ይጽፍ ነበር። ቀጥሎ የሚያደርግላትና ማውራት ይጀምራሉ። ፎቶቿንም እንድትልክለት ሲጠይቃት ከቤተሰቦቿ ጋር በመነጋገር ከዚህ በፊት ስናፕቻት ላይ የተለቀቁ ፎቶቿን ትልክለታለች። ነገር ግን እሱ እንደዚህ አይነት ፎቶዎች አይደለም የፈለጉት፣ ትንሽ ወጣ ያሉትን ነበር የፈለገው። እሷም ስለተበሳጨች ብሎክ ታደርገዋለች። ጎልበርግ ግን ይሄ አላስቆመው። የክፍል ጓደኞቿን ፈላልጎ የተዋወቀና የኢቫን ፎቶ ለእሱ ለመሸጥ ይስማማሉ። እነሱም በተለያየ ሶሻል ሚዲያ የለቀቀቻቸውን ፎቶዎች ይሸጡለታል። በተጨማሪም ስልክ ቁጥሯንም እሱም በቴክስት ብሎክ ያደረገችው እንድታነሳለት በቴክስት ደጋግሞ ይለምናት ይጀምራል። እንዲሁም በቬሞ $600 ይልክላታል። እሷ ግን ፈቃደኛ አልሆነችም። እናም ነገሮች እያስፈራት ይመጣሉ። ለአባቷም ያለውን ነገር ትነግረዋለች። አባትዬ የቀድሞ ፖሊስ አባል ነበርና ለጎልበርግ ከአሁን በኋላ ልጁን ማግኘት እንዳይሞክር የሚያስጠነቅቅ ጠንከር ያለ የጽሁፍ መልእክት ይልክለታል። ጎልበርግን በጣም ያዝናል፣ ልቡ ይሰበራል፣ እጅጉንም ይናደዳል። አባቷ ግን ስለ ጎልበርግ ብዙም አልተጨነቀም። ምክንያቱም እሱ የሚኖረው ፍሎሪዳ ነው፣ ጎልበርግ ደግሞ ሜሪላንድ። ስለዛ ርቀት ስላለው ብዙ አስጨናቂ አልነበረም። አንድ ቀን ግን ሁሉም በተኙበት ከፍተኛ የሆነ ጩኸት ከእንቅልፋቸው ይቀሰቅሳቸዋል። አባትየው በፍጥነት ከአልጋው ላይ ተነስቶ ወደ ዋናው በር ሲሄድ በሩ ላይ ከፍተኛ የሆነ ቀዳዳ ያያል። በቤት ውስጥም አንድ ሰው መሳሪያ ይዞ ይመለከታል። ያም ሰው ጎልበርግ ነበር። ጎልበርግ ጥይቱን አቀባብሎ አባትየው ላይ ሊተኩስ ሲል ጥይቱ ይባረቅበታል። ጎልበርግም በዚህ መሀል ያመልጣል። አባትየው ሊከተለው ቢሞክርም የሆነ ነገር ጎን ይመታውና አደናቅፎት ይቀራል። አባትየው እቤት ውስጥ የራሱ መሳሪያ ስለነበረው መሳሪያውን አስተካክሎ ፖሊስ ይጠራና ፖሊስ እስኪመጣ ይጠብቃል። በዚህ መሀል ግን ጎልበርግ ፖሊስ ሳይደርስ ተመልሶ ይመጣል። ጎልበርግም የኢቫ አባት ላይ ለመተኮስ ሽጉጡን ያቀባበላል። የኢቫ አባት ግን እንደ ቅድሙ ሳይሆን ተዘጋጅቶ ስለጠበቀው መሳሪያውን እንዲጥል ደጋግሞ ይጠይቀዋል። ጎልበርግ ግን ፈቃደኛ አልሆነም። የኢቫ አባት ይተኩሳል። ጎልበርግም ህይወቱ ያልፋል። ፖሊስ በቦታው ላይ ሲደርስ የጎልበርግ ሬሳ ጋር አብሮ 2 ስልኮችን ያገኛል። ውስጡንም በሚመለከቱበት ሰዓት ላይ በጣም በቁጥር በርካታ የሆኑ የኢቫ ፎቶዎችን ያገኛሉ። አባትየውም ራስን በመከላከል በሚል ምንም አይነት ክስ ሳይመሰረትበት ይቀራል። ኢቫ ለሁለተኛ ጊዜ ሌላ የሚከታተላት ሰው ስለመጣ ትምህርቷን ቤት ውስጥ ሆና እንድትከታተል ወላጆቿ ያደርጓታል። የቲክቶክ ቪዲዮቿን ግን እስካሁን ድረስ እየሰራችና እየለቀቀች ትገኛለች።